በዛሬው ቪዲዮአችን በኢትዮጵያ የጥበብ ስራዎቻቸው ዝነኛ የሆኑ 6 ሱሰኛ አርቲስቶችን የምንነግራችሁ ይሆናል። ወቅታዊና አዳዲስ የመዝናኛ ወሬዎች እንዲደርሷችሁ ዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰባችን ይሁኑ። ስድስተኛ ያዝንላችሁ ሳምሶን ታደሰ ነው። አርቲስት ሳምሶን ታደሰ በርካታ ፊልሞችን ሰርቷል። በቅርቡ ብዙ ዓመታት ከኖረበትና 3 ልጆቹን ካፈራበት የሞቀ ትዳሩ በመፋታቱ መነጋገሪያ ሆኖ ነበር። ባለቤቱ የነበረችው ድምፃዊት ዳግማዊት ጋር ለሌሎችም አሪያ የሚሆን የተከበረ ትዳርም ነበራቸው። ሰሞኑን ሳምሶን ከአዲሲቷ ፍቅረኛው ጋር በባህር ዳርቻ ላይ እንዲሁም ደግሞ ሆቴል አዘግተው ሲዝናና በስፋትም ተመልክተነዋል። ድሬዳዋ ተወልዶ ያደገው አርቲስቱ ትዳሩን በ3 ምክንያት እንደፈታው መረጃዎች ይጠቁማሉ። በተለይም ጫት መቃምና ሲጋራ ማጨስ ሱስ ውስጥ ከወደቀ ዓመታትን እንዳስቆጠረ ነው ለማረጋገጥ የቻልነው። ሲጋራ ካላጨተ መንቀሳቀስ አይችልም የሚሉት የመረጃ ምንጮች ፊቱ የመሸብሸብና የእርጅና ምልክቶችን እያሳየበትም ይገኛል። በአምስተኛ የያዝናላችሁ ደግሞ ዳናዊት መክብብን ነው። በቃና ቴሌቪዥን ላይ ዝነኛ የመዝናኛ ፕሮግራም አቅራቢ የነበረችው አርቲስቷ ብዙዎቹ የማያውቁት ማንነት አላት። አርቲስቷ ሀሺሽ በመሳብ ሱስ ውስጥ ስሟ በተደጋጋሚ ይነሳል። ኮሮና ኢትዮጵያ በገባበት ወቅት በቲክቶክ ላይ በቀጥታ ከፍቅር ጓደኛዋ ጋር በመሆን ሀሺሽ ስትስብ አንድ ቪዲዮ ወጥቶባት መነጋገሪያ መሆኗም አይዘነጋም። በወቅቱ ስህተቷን አምና መላው የኢትዮጵያን ሕዝብ በአደባባይ ሱስ በመጠቀሟ ምክንያት በይፋ ይቅርታም ጠይቃለች። በተለይ ታዋቂ ሴት አርቲስቶች ለፊት ጥራት በሚል ተልካሻ ምክንያት ሀሺሽ እንደሚስቡ መረጃዎች ይጠቁማሉ። 4 እጅጋየሁ ሽባባው ለሙዚቃ ያረገጥኩበት ደጃፍ የለም በማለት የገለጸችው ጂጂ የህይወት የሙያ ጉዞዋ፣ ዝናዋ፣ የስራዎቿ ተደራሽነት ከተወለደችበት ትንሽዬ የገጠር ከተማ አንስተው እስከ አሜሪካ ድረስ ተስፋፍቷል። የተወለደችው ጎጃም አገው ምድር አውራጃ በቻግኒ ሰጋዲ ሚካኤል የገጠር ቀበሌም ነው። ገና በልጅነቷ በእናቷ አሰልጣኝነት ከእህቶቿና ከጎረቤት ልጆቿ ጋር በመሆን ቲያትር እየሰሩ ያቀርቡም ነበር። የጂጂ የመጀመሪያ ስራ የሆነው ፀሐይ አልበም ሲሆን እንደ ልፋቷና ድካሟ በህዝብ አልተደመጠላትም ነበር። ቀስ በቀስ ቀናትን ሲወልድ ግን መድመቁ አልቀረም ነበር። ይህን አልበሟን ለመስራት ብዙ መስዋዕትነትና ድካሟን እንዳየችበትም ነው የተናገረችው። በ16 ዓመቷ ወደ አዲስ አበባ የመጣችው ጂጂ ለሙዚቃ ካላት ፍቅር የተነሳ ትምህርቷን አቋርጣ ነበር። ምክንያቱን ለቤተሰቦቿ ሳትናገር የመጣችው ለሙዚቃ ካላት ፍቅር የተነሳ ወደ ጎረቤት ሀገር ኬንያም ተሰዳ ነበር። በመጨረሻም ከብዙ ዋጋ መክፈል በኋላ በሙዚቃው ዓለም ተወዳጅና ዝነኛ ለመሆን በቅታለች። 7 ያህል አልበሞችን ለህዝብ ያደረሰችው ጂጂ ግጥሞቿ ሀገርን፣ ናፍቆትን፣ ፍቅርን፣ አንድነትን፣ ታሪክን ሲገልጹ መነሻዋ እድገቷ ነበር። የኖረችበትን ባህልና ትውፊት ያየችውን የኖረችውን ከትበዋለች። ለበርካታ ዓመታት ኑሮዋን በአሜሪካ ያደረገችው